ተመልከቱ። እኛ እንጂ እሱ ፈልጎ አላመጣም ነው ገባ? የኛ ፍቅር፣ የኛ ኃላፊነት፣ የኛ እንክብካቤ ያስፈልገዋል። ከመሬት ጠብ የማይል ንግግር ነው የምትናገረው። የምሬን ነው። ይሄ ልጅ እሱ ፈልጎ አይደለም የመጣው፣ እኛ በራሳችን ስሜት ተነሳሽነት ነው ይሄንን ልጅ የፈጠርነው ነው እያለች ያለችው። ገባችሁ አይደል ፋሚሊ? ከዚህ በላይ ንግግር፣ ከዚህ በላይ የበሰለ ሰው ንግግር የት አለ? እስኪ ንገሩ። እድለኛ ነህ። የምሬን ነው። እድለኛ ነህ አብርሃም፣ እድለኛ ነህ። የማይገባህም ቢሆን እድለኛ ነህ። አለቀ። እድለኝነት ነው እኔ እያየሁኝ ያለሁት እንጂ ሩታ አላቅም በአንተ አኳኋን ለአንተ መሆንም የነበረባት ሴት እንዳልሆነሽ ነው የሚገበኙ። የምሬን ነው። ታንስባታለህ። የምሬን ነው። ታንስባታለህ። ገባህ አይደለ? ይሄን ያክል እሷ እንደዚህ እያደረገች ዋጋ እየከፈለችልህ፣ አንተ ግን ያንን ዋጋዋ ከምንም እየቆጠርከው ስላልሆነ እስካሁን ድረስ ፍላጎታ አንተ ሌላ ነገር ማምጣት፣ ሌላ ሰው ጋር መሄድ፣ ምናየውን በሙሉ መቼም አትክደንም። የምታደርገው ነገር በሙሉ ትክክለኛ ነገር ነው ማለት አይደለም። ትክክለኛ ነገር ነው ማለት አይደለም። ሁሉም ሰው የሚያምንበት ነገር ነው። የአብርሃም አንድ ቀን ትክክለኛ ነገር አድርጎ አይቼው አላውቅም። የብሬን ነው ነግራችሁ። ሲቀጥል እድለኛ ነህ ሩታ እንደዚህ እያለች ስለሆነ ብቻ እድለኛ ነው። እድልህን ብትጠቀም ጥሩ። በኢንድረስ ምድር ላይ ለልጅ መኖር አያቅተኝም። አንቺም ጋር እኔም ጋር እያለ መኖር ይችላል። ምንም ችግር የለውም። አሁን ጅል ነህ እኮ አየዋ፣ ጅል ነህ፣ አበጋዝ ነህ እኮ። ምንልህ እኮ በምክንያት እኮ ገባ። በምክንያት እኮ ዝም ብለን አይደለም። አንተ ጅል ነህ፣ ምን የምታውቀው ነገር የለም፣ አበጋዝ ነህ። ምንልህ እኮ በምክንያት እኮ። የምሬ ነው። አበጋዝ ነህ። በቃ አለቀ። እንዴ አንቺም ጋር ምን እሱን ነገር ለማስቀረት አይደል እንዴ ይሄ ሁሉ ደፋ ቀና እያለች ያለችው? እሱን ሁሉ ነገር ለማስተው አይደል እንዴ ይሄን ያክል ወርዳ እየለመነች ያለችው? እንዴ እንጂ አንተ እኮ የምትለመን ሰው ሆነህ አይደለም። ሌላ ሰው ቢሆን ማንም ሰው አይለምንህም። አለቀ። ማንም ሰው አይለምንህም። ግን እዚህ ጋር ሩታ ሆና ነው እየለመነች ያለችው። ሩታ ሆና ነው እንጂ ሌላ ሰው ብትሆን በታሪክ ልትለምናችል። እሷ አንተ መጥተህ ትለምናታለች። ገባህ? ግን እዚህ ጋር እንደ እናት መስዋዕትነት መክፈል ያለባትን ሁሉ ለመክፈል ዝግጁ የሆነች ሴት ስለሆነች ነው እንደዚህ እያደረገች ያለችው። እንዴ ምንድነው የምታወራው? እኔ እኮ ግራ እኮ ነው የሚገባኝ። ልጃችሁን አብራችሁ ናችሁ አሳድጉ የሚል ርዕስ ታወራላችሁ። አንተ ደግሞ እሷም ጋርም እኔም ጋርም እየሆነ መኖር ይችላል ትላለህ። እንዴ ምን የሚሉት ነው? እንዴ ግራ ታጋባን እንጂ ብትሆን ደስ ይለናል። በጣም ትገርማል። የምሬ ነው። እድልን ባይዘው አበላሸው። በጣም ትልቅ የተሰጣለን እድል ነው። በዚህ ጋርም ደግሞ ተንበርክካ ይቅርታ የጠየቀችኝ ልጅ ነው። ከቡዜ ጋር ከእህትህ ጋር ያውም ታላቅ ከምትባሏ እህትህ ጋር ረግጥ ሄድከው። አልተረዳኸውም። ያለ የነበርክበትን ሲቹዌሽን አልተረዳኸውም። ቡዜ ግን ግጥም አድርጋ እያወቀች ነው ረግጣችሁ ሄደችው። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምናላችሁ እንደምቆያችሁ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን የምንመለከተው ነው የሚሆነው። እኔን ሰብስክራይብ በማድረግ ወንድማችሁ አድርጉኝ ፋሚሊ። ሩታ እንደምከጎንሽ ነን እያላችሁ እባካችሁ እንድትጽፉ ፈልጋለሁ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። እኔን ወንድማችሁ ማድረግ አትርሱ። ወዳችኋለሁ። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። አሁን እኮ አንቺ ሩታ እንደምታስቢው እሱም ቢያስብ ጥሩ ነበረ። ግን ልጁ አያስብም። የምሬን ነው። አይሆንም። በቃ እንደዚህ አንቺ እንደምታስቢው ሁሉም ነገር ተስተካክሎ ከዛ በኋላ አብርሃምም ስርዓቱን ይዞ ምናምን ቢሆን እኛም በጣም ነበር ደስ የሚል። ግን አይሆንም። ልጁ እንደዚህ አይነት ባህሪ ሁሉ ያለው አይመስለኝም። የምሬን ያለው ሁሉ አይመስለኝም። አንድ ቦታ ተረጋግጦ ቁጭ የሚልበትም ራሱ እንትን አቅሙ ያለው አይመስለኝም ፋሚሊና እኔ እንጃ። ብቻ እድልሽን ሞክሪ፣ ከተሳካ የምሬን ነው ሞክሪ። እኛ የምንፈልገው የሁለታችሁን ሰላም መሆን አለቀ። ምንም አያስፈልግም። ለልጃችሁ ስትሉ የማትፈልጉትም ህይወት ቢሆን መኖር አለባችሁ። አለቀ። ለልጃችሁ ለነገው ስትል ነገውን ስታስቡ ከሚበላሽ ነገው እናንተ የዛሬው እንትናችሁ ተበላሽቶ የልጃችሁ ነገ ቢያምር ነው የሚሻለው። ስለዚህ እስኪ ሞክሪ ነገር ተጣብረን ብንኖር የምር እኔ ካንተ ጋር አብሬ መኖር ፈልጋለሁ። ለዚህ ልጅ ሰይ አያችሁ አይደለ ፋሚሊ? የምሬን በቃ ይሄ ነው መሆንም ካለበት መሆን ያለበት ይሄ ነው። ነገም ከነገ ወዲያም የምጠብቀው ነገር ይሄንን ነው ፋሚሊ። የምሬን ነው። ይሄንን ነው
አሁን ይህንን ነገር አይታ ነገ ከነገ ወዲያ ደግሞ ሄርሜላ የምታደርገውን ነገር ታያላችሁ። ነገ ከነገ ወዲያ ሄርሜላ በዚህ ሁኔታዋ ሩታ እንደዚህ ሆነሽ ብላ ነገ የምታደርገውን ነገር ትመለከታላችሁ። ገባችኋ? ከዛ በኋላ የዛች ፍቅር እንዳልሆነ ይገባችኋል። ተረዳችሁኝ? እዚህ ጋር እየከፈለች ያለችው መስዋዕትነት ሩታ በዚህን ሰዓት እኔ ልናገረው ሁሉ አልችልም። ምክንያቱም ምን ያክል ሰውን እየጠላት እንደሆነ ኢማጂን፣ ምን ያክል ሰው እየጠላት እንደሆነ፣ ምን ያክል ሰው እያንቋሸሻት እንደሆነ፣ በዚህ ሰዓት ምን ያክል ሰው እየረገጣት እንደሆነ፣ ስንት ሰው ቤቱን ከፍቶ እንደዚህ ፎቶዋን ዘግዝቆ ምናምን ነገር የሚሳደብ በጣም ብዙ ሰው አለ። የምሬን ነው የምነግራችሁ። እዚህ ድረስ እየተሰደበች ያለችው ነገዋን ለማስተካከል ስለምትለፋ ነው። ጀግና ስለሆነች ነው። በቀላሉ ስለማትወድቅ ነው። ገባችሁ አይደል? በቀላሉ ስለማትወድቅ ነው። ምክንያቱም የመጣችው ማመጣት ስንትና ስንት ነገር አይታለች እቺ ልጅ። በቀላሉ በዚህ ተራ ነገር ልትወድቅላችሁ አትችልም። ገባችሁ አይደል? አላማቸው ሊሳካ አልቻለም። የነዛ አላማ ሊሳካላቸው አልቻለም። እንደነሱ አላማማ ቢሆን ሩታ እንክትክት ብላ ተወድቅላቸው ነበር። ገባችሁ አይደል? ግን ያንን ነገር ሁሉን ተቋቁማ አሁን ላይ እንደዚህ እያደረገች ያለችው እዚህ ድረስ መጣ እንደዚህ እያደረገች ያለችው ትልቅነቷን እንደሚያሳየው ፋሚሊ የምሬን ነው። የትልቅነቷን ምልክት ምንድነው? መጣ እንደዚህ ካስከፈው ይቅርታ ማለት ከዚህ በላይ ምን አለ ፋሚሊ? ከዚህ በላይ ንግግር ምን አይነት ንግግር ይኖራል ብላችሁ ታስባላችሁ? ገባችሁ? ትልቅ ሰው እኮ የሚያደርገውን ነገር ነው እያደረገች ያለችው። በቃ አንድ አወኩ ከሚል ሰው የሚጠበቅ ነገር ነው ይሄ። ገባችሁ? ይቅርታ የሚጠይቅ ሰው ይቅርታ ከሚያደርገው ሰው የበለጠ ነው ይላል። ገባችሁ? እዚህ ድረስ ነውና ፈጣሪ ብቻ ሁለታችሁን አንድ ላይ ብናያችሁ ዳግመኛ በጣም ደስ ይለኛል። ለልጃችሁ ስትሉ ከምንም በላይ ነው የሚያሳስበኝ ይሄ ህፃን ልጅ ነው። ለህፃኑ ልጅ ስትሉ የማፈልጉትን ህይወት ቢሆን ኑሩ። የምሬን ነው። የማፈልጉትን ህይወት ቢሆን ኑሩ። አለቀ። እኔ ከዚህ በላይ እንዴት አድርጌ እነግራችኋለሁ? እኛ እንጂ እሱ ፈልጎ አላመጣም። ገባ? የኛ ፍቅር፣ የኛ ኃላፊነት፣ የኛ እንክብካቤ ያስፈልገዋል። ከመሬት ጠብ የማይል ንግግር ነው የምትናገረው። የምሬን ነው። ይሄ ልጅ እሱ ፈልጎ አይደለም የመጣው። እኛ በራሳችን ስሜት ተነሳሽነት ነው ይህንን ልጅ የፈጠርነው ነው እያለች ያለች። ገባችሁ አይደል ፋሚሊ? ከዚህ በላይ ንግግር፣ ከዚህ በላይ የበሰለ ሰው ንግግር የት አለ? እስኪ ንገሩ። እድለኛ ነህ። የምሬን ነው። እድለኛ ነህ አብርሃም፣ እድለኛ ነህ። የማይገባህም ቢሆን እድለኛ ነህ። አለቀ። እድለኝነት ነው እኔ እያየሁኝ ያለሁት እንጂ ሩታ አላቅም በአንተ አኳኋን ለአንተ መሆን የነበረባት ሴት እንዳልሆነች ነው የሚገበኝ። የምሬን ነው። ታንስባታለህ። የምሬን ነው። ታንስባታለህ። ገባህ አይደል? ይሄን ያክል እሷ እንደዚህ እያደረገች ዋጋ እየከፈለችልህ፣ አንተ ግን ያንን ዋጋዋ ከምንም እየቆጠርከው ስላልሆነ እስካሁን ድረስ ፍላጎታ አንተ ሌላ ነገር ማምጣት፣ ሌላ ሰው ጋር መሄድ፣ ምናየውን በሙሉ መቼም አትክደንም። የምታደርገው ነገር በሙሉ ትክክለኛ ነገር ነው ማለት አይደለም። ትክክለኛ ነገር ነው ማለት አይደለም። ሁሉም ሰው የሚያምንበት ነገር ነው። የአብርሃም አንድ ቀን ትክክለኛ ነገር አድርጎ አይቼው አላውቅም። የብሬን ነው የምነግራችሁ። ሲቀጥል እድለኛ ነህ ሩታ እንደዚህ እያለች ስለሆነ ብቻ እድለኛ ነው። እድልህን ብትጠቀም ጥሩ። እባክሽ እንተቀን እናንተ አብረን ነው። ሩታ ተነሽ እንዴ! ተነሽ ነው አይደለም? ይቅርታ ካላረክልኝ አልነሳም። ሩታ ተነሽ። ልጅ ትጥዋለሽ እሺ፣ በቃ እሺ፣ እናወራለን። ተነሽ ድግ በይ እንጂ እንዴ! ወይኔ በስመ አብ ትለያለሽ። የምሬን ነው ትለያለሽ። ከዚህ በላይ ምንም ልልሽ አልችልም። ሩት ትለያለሽ፣ ግን አይገባውም። ይህን ያክል አይገባውም። የምሬን ነው የምነግራቸው። ልጇን ይዛ እንደዚህ መንበርከኳ ምንም አይገባውም። ፋሚሊ የምሬን ነው። ለየትኛው እሱ ነበረ እኮ ተንበርክኮ ይቅርታ ማለት የነበረበት እኮ እሱ ነበረ። ይህን ያክል ላስከፈውሽ እንደ ልጅ እናት ሳትቆጥራት በጣም ብዙ ነገር አድርጋት በድላት ነበር። ግን እሷ ነች ተበድላ ይቅርታ እየጠየቀች ያለችው እሷ ነች። ገባችሁ? እሷ ነች ስንት ነገር እያሳለፈች ያለችውን በዚህ ሰዓት እሷ ነች የምትሰደበው፣ እሷ የምትረገጠው እሷ። ፋሚሊ የምሬ ነው። ከዛም ብሶ ደግሞ መጣ ይቅርታ አድርግልኝ ብላ ጉልበቱ ስር መውደቅ ከነ ልጇ። ፋሚሊ በጣም ከባድ ነው። ይህንን ስሜት ሴት ካልሆናችሁ እኔ እንጃ። የምሬ ነው። ሴቶች በደንብ ሊገባችሁ ይገባል። ገባችሁ? ነገ ከነገ ወዲያ ትወልዳላችሁ፣ እናንተም ትወልዳላችሁ። አለቀ። እኔ አላቅም። ምናልባት የወለደ ሰው ብቻ ሊሆን ይችላል የሩታን ስሜት
በደንብ አንደርስታንድ ሊያደርገው የሚችለው በዚህን ሰዓት ያለችበትን ስሜት ማለት ነው። ገባችሁ? ለልጇ ስትል ምን ያክል ዝቅ እያለች እንደሆነ የሚያውቀው የወለደ ሰው ብቻ ሊሆን ይችላል። ግን መውለድ አይጠበቅብንም ይህንን ነገር አንደርስታንድ ለማድረግ። ገባችሁ? የምሬ ነው። አይጠበቅብንም። ከምንም በላይ ነው እያደረገች ያለችው እዚህ ላይ ከምንም በላይ አላቅም። አሁን እዚህ ጋር ተመልከቷት፣ ቡዜ ተመልከቷት። በቃ ይሄ ፍላጎቷ እንዳልሆነ እኮ ግልጽ ነው። ገባችሁ አይደል? ሰው እኮ ለይቅርታ ሲመጣ ፋሚሊ በቃ የሆነ የምታሳዩት ነገር አለ። ግን እዚህ ጋር በቃ ይሄ ምንም የእሷ ይቅርታ ምንም ጥቅም እንደሌለው ሰው ነው ፊቷን እያሳየቻት ያለችው። ይህ ደግሞ ልክ አይደለም። ከዚህ በፊት እዚህ ይላችሁ ከነበረ ይቅርታ ለማጠያየቅ ስትሞክር ለራሱ የነበረውን ፊት እዚህ ይላችኋል። ገባችሁ ምን ያክል ስትሄድ እንደነበር። አሁን ግን የምሬን ነው ለሩታ ፍቅር ሳይሆን ጥላቻ ነው ያላት ቡዜ። የምሬን ነው የምነግራችሁ። እያስመሰለች ነው እንጂ የፈለገ ነገር ብታደርግ ማለት ነው ጥላቻ ነው ያለው እንጂ ውስጧ በጭራሽ ፍቅር ሊኖር አይችልም ለሩታ። ይቅርታ እየጠየቀችኝ ነበር የመሰለኝ ማለት ነው። ለካ ግን እሷ ጥፋቷና ምናምን ሳይሆን ነገሩን ደፋፍና ማለፍ ነው የፈለገችው። ሰው እንዴት ነው ሳያጠፋ ሰው እንዴት ነው ያለ ጥፋቱ ይቅርታ? እሺ አሁን እኮ ከምንም በላይ እኮ መጣ ይቅርታ እየጠየቀች ነው። ምናልባት እንደዛ ማሳሰብ ከሆነ ይቅርታ እኮ ነው ያለችሽ። ገባህ? እንደዚህ ማሰብ ካልቻልክ በቃ ቀጥተኛ ነገር ማሰብ ካልቻልክ እንግዲህ አንተ ምንም ልልህ አልችልም። ምናልባት አእምሮ ችግር ስላለበት ነው። የምሬን እንደዛ ብዬ ነው ማሰብ። ግዴታ አይደለም አንተ የምትፈልገውን ነገር መናገር፣ እሷ ግዴታ አይደለም። ገባህ አይደለ? ሳታደርገው አድርጊያለሁ ብላ እንትን የምትወነጀልበት ምንም ምክንያት የለም። አንተ ግዴታ እንደዚህ አድርጌብህ ነገር በይኝ እንዴ? ምንድን ካላደረገች እሺ ምን ታድርግ ይችልሽ? ካላደረገች እናንተ የምታስቡትን ነገር ያንን ነገር ካላደረገች ምን ብላ ነው መናገር የምትችለው? በየትኝ ምን ብትላችሁ ነው እናንተ ስልታምኑ የምትችሉት? ምንድን ነው እንዴ? የምሬን እኮ ነው። ምን ታድርግላችሁ እስኪ ንገሯት። እንደዚህ ብታደርጊልኝ እናምናለን። አሁን እኮ እናንተም እኮ ግልጽ አላደረጋችሁ ወይ? አንቺ ነሽ ወይ እንደዚህ በግልጽ እኮ አማርኛችሁን ግልጽ አድርጋችሁ እኮ ብታወሩ ጥሩ ነው። ባታሽ ሞነሙኑ ጥሩ ነው። የምሬን ነው። ባታሽ ሞነሙኑ ጥሩ ነው እንዴ? ምን ታድርግ ይችልሽ? ለፋች እኮ በጣም እየለፋች ነው፣ እየጣረች ነው። ካንተ ጋር ለመሆን በጣም እየጣረች ነው። የምሬን ነው። አንተ መጣር የነበረብን እሷ ነው እየጣረች ያለችው። አንተ መልፋት የነበረብን እሷ ነው እየለፋች ያለችው። አልገባህም እንጂ አንተ ግን ሌላ ነገር ነው የምታወራው። ፍላጎትህም ሁሉ ሌላ። በቃ እንዴ ምን ታድርግህ እንዴ? እስኪ ኮሜንት ላይ ጻፉለት ፋሚሊ። በእንድረስ ምድር ላይ ለልጄ መኖር አያቅተኝም። አንቺም ጋር እኔም ጋር እያለ መኖር ይችላል። ምንም ችግር የለውም። አሁን ጅል ነህ እኮ አያዋ፣ ጅል ነህ፣ አበጋዝ ነህ እኮ። ምን ልቁ በምክንያት እኮ ገባ። በምክንያት እኮ ዝም ብለን አይደለም። አንተ ጅል ነህ፣ ምን የምታውቀው ነገር የለም፣ አበጋዝ ነህ። ምን ልቁ በምክንያት እኮ። የምሬ ነው። አበጋዝ ነህ። በቃ አለቀ እንዴ። አንቺም ጋር ምን እሱን ነገር ለማስቀረት አይደል እንዴ ይሄ ሁሉ ደፋ ቀና እያለች ያለችው? እሱን ሁሉ ነገር ለማስተው አይደል እንዴ ይሄን ያክል ወርዳ እየለመነች ያለችው እንዴ? እንጂ አንተ እኮ የምትለመን ሰው ሆነ አይደለም። ሌላ ሰው ቢሆን ማንም ሰው አይለምንህም። አለቀ። ማንም ሰው አይለምንህም። ግን እዚህ ጋር ሩታ ሆና ነው እየለመነች ያለችው። ሩታ ሆና ነው እንጂ ሌላ ሰው ብትሆን በታሪክ ልትለምን አትችልም። እሷ አንተ መጥተህ ትለምናታለች። ገባህ? ግን እዚህ ጋር እንደ እናት መስዋዕትነት መክፈል ያለባትን ሁሉ ለመክፈል ዝግጁ የሆነች ሴት ስለሆነች ነው እንደዚህ እያደረገች ያለችው። እንዴ ምንድን ነው የምታወራው? እኔ እኮ ግራ እኮ ነው የሚገባኝ። ልጃችሁን አብራችሁ ናችሁ አሳድጉ የሚል ርዕስ ታወራላችሁ። አንተ ደግሞ እሷም ጋርም እኔም ጋርም እየሆነ መኖር ይችላል ትላለህ። እንዲህ ምን የሚሉት ነው? እንዴ ግራ ታጋባን እንጂ ብትሆን ደስ ይለናል። በጣም ትገርማል። የምሬ ነው። እድልን ባይዘው አበላሸው። በጣም ትልቅ የተሰጣለን እድል ነው። እዚህ ጋርም ደግሞ ተንበርክካ ይቅርታ የጠየቀችኝ ልጅ ነው ከቡዜ ጋር ከእህትህ ጋር ያውም ታላቅ ከምትባሏ እህትህ ጋር ረግጥ ሄድከው። አልተረዳሁም ያለ የነበርክበትን ሲቹዌሽን አልተረዳሁም። ቡዜ ግን ግጥም አድርጋ እያወቀች ነው ረግጣችሁ ሄደችው። አያችሁ ቡዜ እያስመሰለች ነው። በፍጹም ለሩታ ያላት እኔ እንጃ። ጥላቻ አይደለም ፋሚሊ፣ ጥላቻ አይደለም፣ ከጥላቻም ዘሏል። የምሬን ነው እንጂ በዚህ ልክ ሰው ረግጦ አይኬድም። እሷ ይቅርታ እየጠየቀች እናንተ ሰው ይቅርታ እየጠየቃችሁ እንዴት ነው ያንን ሰው ረግጣችሁት የምትሄዱት? እንዴት ነው? የምሬን እኮ ነው። ይሄ ልክ የሆነ ነገር አይደለም።
እንግዲህ ፋሚሊ የዛሬ ቪዲዮ ይመስል ነበር። እናንተ እስኪ ሀሳብ አስተያየታችሁን ኮሜንት ላይ መስጠት እንዳትረሱ ፋሚሊ። እኔም ደግሞ እልክላችኋለሁ፣ ይመለከታል፣ ያዩታል፣ ሜንሽን አድርጌ ቪዲዮን ፖስት አድርጓለሁ ፋሚሊ። እኔን ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ